ዛሬ የማወራችሁ ስለ በለስ ነው። በመጽሐፍ ቅዱሳዊ የጤና መርህ ስር ማለት ነው። በለስ በመጽሐፍ ቅዱስ ውስጥ በተለያየ ቦታ ተጠቅሶ እናገኘዋለን። አንደኛ አዳምና ሔዋን ኃጢአት በሰሩ ጊዜ እርቃናቸውን እንደሆነ ልክ ሲረዱ ራሳቸውን ለመሸፈን የሞከሩት በበለስ ቅጠል ነበረ። ከዛ ደግሞ ንጉሱ ሕዝቅያስ በጠና ታሞ ሞት አፋፍ ላይ እያለ ከዛ ነብዩም ደግሞ ይመጣና እንደሚሞት ይነግረዋል። ከዛ ወደ እግዚአብሔር ያለቅሳል፣ ይጸልያል። እግዚአብሔርም ደግሞ ጸሎቱን ሰምቶ በእድሜው ላይ 15 ዓመት ይጨምርለታል። ከዛ ነብዩ ኢሳያስ ትኩስ የበለስ ጥፍጥፍ እንዲያዘጋጁ ይነግራቸውና እባጩ ላይ ያደርግለታል። ንጉሱም ይፈወሳል ማለት ነው። እዚህ ጋር እንደውም በጣም የማስተውለው የህክምና ሙያም እንደዛ ነው ብዬ አስባለሁኝ። ከሐኪም ቤት መድኃኒት ሊሰጠን ይችላል፣ ወይ ደግሞ ቀዶ ጥገና ሊሰራልን ይችላል። የተለያዩ የህክምና መንገዶች ሊሰጡን ይችላሉ። ግን በስተመጨረሻ የምንድነው ፈውስ ከእግዚአብሔር ሲመጣ ነው። ይሄን ነው የማስተውለው። እና አንድ ሐኪም አንድ ጊዜ ሲናገር እኛ እኮ ቀዶ ጥገና ስንሰራ በቃ አንድ ላይ ነው የምናመጣው፣ ቆዳውን ወይ ቲሹን አንድ ላይ እናመጣለን፣ ከዛ በኋላ ሰውነት ራሱ ነው የሚድነው ይላልና ልክ እዚህ ጋር ነብዩ የበለስ ጥፍጥፍ እባጩ ላይ ሲያረግ ፈውስ እንደሆነው ሁላ የህክምና ሙያም ልክ እንደዛ ነው ብዬ አምናለሁኝ። መጽሐፍ ቅዱስ ላይ ተጠቅሶ ስለምናገኘው በለስ ስናወራ ግን በተለምዶ በለስ ብለን የምንጠራው ወይ ቁልቋል ብለን የምንጠራው ይሄ ካክተስ ፍሩት ማለታችን አይደለም። ይሄኛው በለስ ከዛ የተለየ ነው፣ ፊግ የምንለው ማለት ነው በእንግሊዘኛ። ከዛ ደግሞ ለጤናችን ያለውን ጥቅም ደግሞ ስናይ ለምግብ መፈጨት በጣም ጠቃሚ ነው፣ ፋይበር ስላለው ማለት ነው። ሌላ ለልባችን ጤንነት በጣም ጠቃሚ ነው፣ ፖታሽየም አለው፣ አንቲኦክሲዳንት አለው ውስጡ። ሌላ ለአጥንታችን ጥንካሬ በጣም ይጠቅመናል፣ ፖታሽየም እንዳልኩት ውስጡ ስላለ ማለት ነው። ሌላ ደግሞ ጥንቃቄ ማድረግ ያለብን ውስጡ ስኳር ስላለ በጣም ብዙ፣ በተለይ ደግሞ ደረቅ ሲሆን በጣም በብዛት ከተመገብነው አሉታዊ ተጽዕኖ ይኖረዋል ጤናችን ላይ። ስለዚህ በልክ በመጠኑ ብንመገብ ጥሩ ነው። ስለዚህ በጥበብ ሰውነታችንን እየመገብን አይምሯችንን ደግሞ በቃሉ እያደስን እንኖር እላለሁኝ። ይህ ቪዲዮ ከጠቀማችሁ ላይክ እንድታደርጉ፣ እናንተ እንደተጠቀማችሁ ደግሞ ሌሎች እንዲጠቀሙ ሼር እንድታደርጉ ጋብዛችኋለሁ። እንደዚህ አይነት የመጽሐፍ ቅዱሳዊ የጤና መርሆች ደግሞ በየሳምንቱ እንዲደርሳችሁ ይሄን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። ዶክተር ሀና እባላለሁኝ። ስላዳመጣችሁኝ አመሰግናለሁኝ።